የሙሴ ታሪክ ስለ ቀይ ባህርና ስለ መቅሰፍቶች ብቻ የሚያወራ ከመሰላችሁ ትልቁን ነጥብ ስታችሁታል። እግዚአብሔር በብሉይ ኪዳን ታሪኮች ውስጥ ሁሉ ጌታ ኢየሱስን የሚያሳዩ ምሳሌዎችን ትቶልናል። ዛሬ በሙሴ ታሪክ ውስጥ ጌታችን ኢየሱስ የቱ ጋር እንዳለ አብረን እንፈልጋለን። ታሪኩ እንዲህ ይጀምራል። እስራኤል በግብጽ ባርነት ተይዘው ነበር። ስጋና በመንፈስ ተረግጠው ግብፃውያንን ያገለግላሉ። ፈርዖን ቁጥራቸው እየጨመረ በመሆኑ እጅግ የፈራ ይመስላል። ስለዚህም አንድ ውሳኔ ወሰነ። ከዕብራውያን የሚወለድ ማንኛውም ወንድ ሕፃን እንዲገደል። የሙሴ ታሪክ እዚህ ጋር ይጀምራል። በሞት ዘመን የተወለደ ወንድ ሕፃን። ንጉሥ ለስልጣኑ በመስጋቱ የተነሳ ተደብቆ ወደ ባህር የተጣለ ወንድ ሕፃን። ከዘመናት በኋላ ታሪክ ራሱን ይደግማል። ሄሮድስ የተባለ ንጉሥ ለስልጣኑ በመስጋቱ ምክንያት ኢየሱስን ያሳድደዋል። ሙሴ በቅርጫት ተደርጎ ወደ ግብፃውያን በመሄዱ ተረፈ። ክርስቶስ ደግሞ ወደ ግብጽ በመሸሹ ተረፈ። ገና ከጅምሩ የሙሴ ሕይወት ለክርስቶስ ሕይወት ጥላ ይመስላል። ሙሴ በቅንጦትና በድሎት በፈርዖን ቤት ቢያድግም ማንነቱን ግን ያውቅ ነበር። እናም አንድ ቀን ከፈርዖን ቤት ይልቅ ከራሱ ሕዝብ ጋር መከራ መቀበል እንዲሻል አውቆ ወደ ራሱ ሕዝብ ሄደ። መጽሐፍ ቅዱስ ሙሴ ከፊት ያለውን ተመልክቶ ሀብቱን ሁሉ ተወ ይለናል። ጌታችን ኢየሱስም ይህን አድርጓል። ኢየሱስ በአባቱ እቅፍ በገነት ያለውን ምቾት፣ ክብር፣ ስልጣን ሁሉ ተወ። መተው ስላለበት ሳይሆን እኛን ስለመረጠ፣ የእኛን ባርነት ስለተመለከተ፣ እኛን ከኃጢአት ነፃ ሊያደርገን ስለወደደ። ሙሴ ቤተ መንግስትን ተወ፣ ኢየሱስ ደግሞ መንግስተ ሰማያትን። አንድ ቀን አንድ ግብፃዊ አንድ ዕብራዊን ሲመታ ሙሴ ተመለከተ። ልቡ በቁጣ ነደደ፣ ግብፃዊውንም ገደለው። በአንድ ጊዜ ጀግና የነበረው ሰው ወደ ወንጀለኛ ተቀየረ። ስለዚህም ሕይወቱን ለማትረፍ ማምለጥ ነበረበት። እዚህ ጋር የምናስተውለው ሙሴ ምን ያህል ህዝቦቹን ለመርዳት ፍላጎት እንደነበረው ነው። ነገር ግን በራሱ ኃይል ብቻ የሚሆን ነገር አልነበረም። ይህ እርምጃው ብቻውን 40 ዓመት ሙሉ እንዲከራተት አደረገው። 40 የጸጥታ ዓመታት፣ 40 የመጠበቅ ዓመታት፣ 40 የመረሳት ዓመታት። ጌታችን ኢየሱስም በበረሃ 40 ቀን ቆየ። ሙሴ ኃይሉን ተጠቅሞ ያቃተውን ጌታ መታዘዝን ተጠቅሞ አደረገው። ሙሴ በእነዚህ ዓመታት ውስጥ አንድ ነገር ተማረ። መዳናችንን የምናመጣው በጉልበታችን ሳይሆን በእግዚአብሔር ፍቃድ መሆኑን። እናም አንድ ቀን ሁሉም ነገር ተቀየረ። በነበልባል የማይነድ ሐመልማል ተመለከተ። ሙሴ ተጠራ፣ እግዚአብሔር ተናገረ፣ እንዲህም አለ። የሕዝቤን መከራ ተመለከትኩ፣ እንባቸውንም ሰማው፣ ላድናቸውም መጣው የምትለው ሐረግ የወንጌል ቁልፍ ናት። እግዚአብሔር ትእዛዝ አላከም፣ እግዚአብሔር ምክር አልሰጠም፣ ነገር ግን እግዚአብሔር ሊያድነን መጣ። ሙሴን ነፃ አውጪ አድርጎ ላከው። ሙሴ ግን አመነታ። እኔ በቂ አይደለሁም፣ እኔ ጥሩ ተናጋሪ አይደለሁም አለ። እግዚአብሔርም እኔ ካንተ ጋር ነኝ አለው። ኢየሱስ ለተከታዮቹ ሁሉ ያላት ቃል እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ። ሙሴም መልእክትን ይዞ ወደ ፈርዖን ገባ፣ ሕዝቤን ልቀቅ። ኢየሱስም ተመሳሳይ መልእክት ይዞ ወደ ዓለም መጣ። ልጁ ነፃ ካወጣችሁ ነፃ ናችሁ። ፈርዖን ልቡን አደነደነ። በዚህም የተነሳ መቅሰፍት ተከተለ። ከሁሉም የከፋው ደግሞ የመጨረሻው መቅሰፍት የበኩር ሞት መሆኑ ነበር። በቤታቸው መቃል ላይ ደም ያልተገኘባቸውን ደጃፎች የሞት መልአክ ጎበኘ። የንጹሕን በግ ደም የረጩ ደግሞ ፍርድ አመለጡ። ንጹሕ የእግዚአብሔር በግ የተባለ ኢየሱስ ነው። መቃን የተባለውም የእንጨት መስቀል ነው። ከሱ የተነሳ ከእግዚአብሔር ፍርድ ሁላችን አመለጥን። የፋሲካውን ምሽት ድህነት በመስዋዕት መሆኑ የተረጋገጠባት ምሽት ናት። ፋሲካችንን አወጀልን። ይህ ስጋዬ ነው፣ ይህ ደሜ ነው። ነገር ግን ፈርዖን ሐሳቡን ቀይሮ ወታደሮቹን ላከ። ሕዝቡ በቀይ ባህርና በወታደሮቹ መሃል ተጠመደ፣ ወደፊትም ወደ ኋላ መሄድ በማይችልበት ሁኔታ። ከዚያም ሙሴ በትሩን አነሳ፣ ባህሩ ለሁለት ተከፈለ። እግዚአብሔር መንገድ በሌለበት መንገድን አዘጋጀላቸው። ሕዝቡም በውሃ መካከል አልፈው ዳኑ። የፈርዖን ወታደሮች ውሃ ውስጥ ሰመጡ። ይሄ ለአዲስ ኪዳን የጥምቀት ምሳሌ ነው። ከክርስቶስ ሞት ወደ ሕይወት ተሻገርን፣ በውሃው ደግሞ ወደ ነፃነት። ኃጢአት ተሸነፈ፣ ጠላትም አቅሙን አጣ። ነፃነት ግን ቀላል አልነበረም።
እስራኤል ወደ በረሃው ሲገቡ ማጉረምረም ጀመሩ። ፈሩ፣ ተጠራጠሩ። እዚያው ግብጽ ይሻለን ነበር ማለት ጀመሩ። ይህ በጣም የሚገርም ነው። እዚያ እኮ ባሮች ነበሩ። ነገር ግን የታሰረ ሰው እንዲህ ነው የሚሰማው። ሁሌም ከነፃነት የሚሻል ይመስለዋል። በበረሃ ውስጥ ተራቡ። እግዚአብሔር ከሰማይ መናን አወረደላቸው፣ ለዛሬ የሚበቃ ለነገ የማይተርፍ። ኢየሱስ እኔ የሕይወት እንጀራ ነኝ፣ ወደ እኔ የሚመጣ ከቶ አይራብም እንዳለው ሙሴ ለዛሬ የሚሆን እንጀራን አወረደላቸው። ኢየሱስ ደግሞ ለዘላለም የሚሆን እንጀራን ሰጠን። ከዚያም ተጠሙ። እግዚአብሔር ሙሴን አለቱን እንዲመታ ነገረው። ከአለቱ ውሃ ፈለቀና ጠጡ። አለቱ ሲመታ ውሃ ፈለቀ፣ ሕይወታቸውም ቀጠለ። ክርስቶስ ሲመታ ደግሞ ውሃና ደም ተቀላቅሎ ፈሰሰ፣ ለዓለሙም ሕይወትን ቀጠለ። ሙሴ እውነተኛ መሪ ነበር፣ ያማልዳቸውም ነበር። ሕዝቡ ባጠፉ ጊዜ በእነሱና በእግዚአብሔር መሃል ይቆም ነበር። ይጸልያል፣ ይለምናል፣ ራሱንም አሳልፎ ይሰጣል። አንድ ጊዜ እንደውም እነሱን የማትምራቸው ከሆነ እኔን ከሕይወት መጽሐፍ ደምስሰኝ ብሎ ለምኗል። ኢየሱስም ይህንኑ አድርጎልናል። አሁን ደግሞ የሲናን ተራራ እናስብ። ሙሴ ወደ ሲና ተራራ ወጥቶ ሕግን ተቀብሎ ሕጉ ቅዱስ ቢሆንም ኃጢአትን የሚገልጥ ነበር። ኃጢአትን ገልጦ ሲያበቃ ግን መድኃኒትን አይነግርም። ሙሴ በተራራው ላይ ያለ ሕዝቡ የወርቅ ጣዖትን ሰርተው እያመለኩ ነበር። በዛው ቅጽበት ሕጉን እየሰበሩ ነበር። የብሉይ ኪዳን ችግሩ ይህ ነበር። ሕጉ ፍጹምነትን ይጠይቃል፣ የሰው ልጅ ደግሞ በየደቂቃው ይስታል። ኢየሱስ በዚህ መሃል ገብቶ ሁሉን አስተካከለ። ሕጉን አልሻረውም፣ ነገር ግን ፈጸመው። ሙሴ ሕዝቡን እየመራ ወደ ተስፋይቱ ምድር አደረሳቸው እንጂ ራሱ ግን መግባት አልቻለም። ምክንያቱም ሕግ ወደ ተስፋ ይመራቸዋል እንጂ ወደ መንግስተ ሰማያት አያደርስም። ሙሴ የሕግ ምሳሌ ነው፣ ኢየሱስ ደግሞ የጸጋ። ኢየሱስ ብቻውን ወደ ቀድሞ ቤታችን ሊመልሰን ይችላል። ሙሴ ከማለፉ በፊት ለሕዝቡ እንደርሱ ያለ ነቢይ እንደሚነሳላቸው ከእርሱም እንደሚበልጥ ነገራቸው። እርሱንም አድምጡት አላቸው። ይህንንም ስለ ጌታ ኢየሱስ ተናገረው። በደብረ ዘይት ተራራ ሙሴ ከኤልያስ ጋር ተገኘ። ድምፅም ከሰማይ የምወደው ልጅ ይህ ነው፣ እርሱን ስሙት ብሎ መሰከረለት። የተነገረው ትንቢት ሁሉ ፍጻሜውን አገኘ። አብዛኛው ሰው ኢየሱስ የመጽሐፍ ቅዱስ አንድ አካል ይመስለዋል። ነገር ግን ኢየሱስ መጽሐፍ ቅዱስ ታሪኮችን በጠቅላላ በአንድ የሚይዛቸው ገመድ ነው። ሙሴ ነፃ አውጪ እንደሚያስፈልግ አሳየ። ኢየሱስ ደግሞ ነፃ አውጪው ሆነ። ሙሴ ከስጋ ባርነት አዳነ። ኢየሱስ ደግሞ ከመንፈሳዊ ሞት አዳነን። ሙሴ ጊዜያዊ ነፃነትን ሰጠ። ኢየሱስ ደግሞ ዘላለማዊ ሕይወትን። በወንዝ ውስጥ ከነበረው ቅርጫት ጀምሮ በበር ላይ የተቀባው ደም፣ ከሰማይ የወረደው መና፣ ከዓለት የፈለቀው ውሃ፣ ይህ ሁሉ መንገድ ወደ ክርስቶስ ይወስደናል። ታሪኩ ከግብጽ ነፃ መውጣትን ብቻ ሳይሆን ከነፍስ ባርነት መላቀቅን ያሳየናል። ወስብሐት ለእግዚአብሔር።